ሚፍታሁል ፈረጅ ወይም የነፃ መውጫ መንገዶች ምንድን ናቸው? ለምሳሌ ለሐዘናችሁ፣ ለህመማችሁ፣ ወንጀል ላይ ተዘፍቃችሁ መውጣት አቅቷችሁ እየዳከራችሁ ከሆነ፣ አቅም አንስቷችሁ ከሆነ፣ እንደዚሁም ደግሞ እቅድ እያወጣችሁ እቅዳችሁ የሚፈሽልባችሁ ከሆነ፣ እንደዚሁ ላለፈ ነገር በጣም እየተጸጸታችሁና ህይወታችሁን እያመሰቃቀላችሁ ያላችሁ ካላችሁ ዛሬ መፍትሄውን ልንገራችሁ ኢንሻአላህ። በመጀመሪያ አን ሁዝኒከ ሁናከ ሰላት። አንድ ሰው ሐዘን ላይ ከሆነ በጣም ማዝኖ ከሆነ ውስጡ ርብሽ ብሎ ከሆነ ማረፊያ ሰላት አለ። ለዛ ነው አላህ አዘ ወጀል ወስተዒኑ ቢሶብሪ ወሰላት የሚለው በሶላትና በትዕግስት ተረዳዱ ይላል። መረዳት ከፈለገ ሐዘኑን ማስወገድ ከፈለገ ምን አለ? ሁናከ ሰላት አለ። ስለዚህ ወደ ሰላት ሩጡ። ለዛ ነው እኮ ካነ ነቢይ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ኢዛ ሐዘበሁ አምሩን አንድ ነገር ባስጨነቃቸው ወይም ደግሞ ባሳዘናቸው ጊዜ ፈዚዓ ኢለ ሰላት ወደ ሰላት ይሄዱ ነበር ያላህ መልእክተኛ ዐለይሂ ሰላቱ ወሰላም። ሌላው ነገር አንወጂዕከ ሁነከ ቁርአን አሟችሁ ከሆነ ድክም ብሏችሁ ከሆነ ውስጣችሁ ዝን ብሎ ከሆነ ሁነከ ቁርአን አለ። ለዛ ነው አላህ አዘ ወጀል ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋእ ወረሕመቱን ሊልሙእሚኒን የሚለው ከቁርአን የሆኑ ለሙእሚኖች መድኃኒት የሆነ እዝነት የሆነን ቁርአን እናወርዳለን በማለት አላህ አዘ ወጀል ይናገራል። ወኑነዚሉ ሚነል ቁርአን ማ ሁወ ሽፋእ ሊማ ፊ ሱዱር ወይም ደግሞ ማ ሁወ ሽፋእ ወረሕመቱን ሊልሙእሚኒን አላህ ሱብሓነሁ ወተዓላ በልቦች ላሉት በሽታ መድኃኒት አድርጎ እንደዚሁም ደግሞ ለምእመናን እዝነትና ምህረት አድርጎ ወይም ደግሞ መድኃኒት አድርጎ አውርዶታል። እና ቶሎ ብላችሁ ወደ ቁርአን ሄዱ። ሶስተኛው አንዘንቢከ ሁናከ እስትግፋር። ወንጀል ካለባችሁ ወንጀል ላይ ተዘፍቃችሁ ከሆነ መውጣት አቅቷችሁ እየዳከራችሁ ከሆነ ሁናከ እስትግፋር አለ። ለዛ ነው አላህ አዘ ወጀል ወመን ያዕመል ሱአን መጥፎ ስራ ከሰራ አው የظሊም ነፍሰሁ ነፍሱን ከበደለ ثم የስተግፊርላህ አላህ አዘ ወጀል መሀርታ ከጠየቀ ይቅር ከጠየቀ የጂድላሁ ገፉሩ ረሒማ አላህ ሱብሓነሁ ወተዓላ መሀሪ አዛኝ ሆኖ ያገኘዋን በማለት አላህ አዘ ወጀል የሚናገረው ያለ መልእክተኛ ዐለይሂ ሰላቱ ወሰላም መን ለዚመል ኢስቲግፋር ጀዐለ ላሁ ለሁ ሚን ኩሊ ضይቅን መኽረጃ። አንድ ሰው እስትግፋርን ጥብቅ አድርጎ ከያዘ ካለበት ጭንቀት መኽረጃን ያወጣለታል ወይም ደግሞ መኽረጃን ያበጅለታል፣ መውጫን ያበጅለታል በማለት ያላህ መልእክተኛ ይናገራሉ። ስለዚህ ወንጀል ላይ ተዘፍቃችሁ ከሆነ እስትግፋር አድርጉ ነው፣ ወደ አላህ ተመለሱ። አላህ አዘ ወጀል መሀሪ ነው። ገብታችኋል? የጂድላሁ ገፉሩ ረሒማ አላህ ሱብሓነሁ ወተዓላ መሀሪ ሆኖ ታገኙታላችሁ። ሌላው ነገር አራተኛው አን ሁምሊከ ሁናከ ዱዓ። በጣም ሸክም ከብዷችሁ ከሆነ ደግሞ ዱዓ አለ። አላህ ሱብሓነሁ ወተዓላ ነገራቶቻችሁን ሁሉ አሳልፋችሁ ለሱ ስጡ። ያ ረብ አንተ ጌታዬ ነህ እኔ ባሪያህ ነኝ ብላችሁ ወደ እርሱ አሳልፋችሁ ስጡ። ለዛ ነው ወቃለ ረቡኩም እድዑኒ አስተጅብ ለኩም። አላህ ጌታችሁም አለ ለምኑኝ እሰጣችኋለሁ ብሏል። ስለዚህ ቶሎ ብለን የሆነ ድክም ብሎን ከሆነ የሆነ ክብድ ብሎን ከሆነ ህይወት የሆነ ከብዶን ከሆነ የምናልፍበት ነገራቶች ከብዶን ከሆነ ህይወት መግፋት አቅቶን ከሆነ ሁናከ ዱዓ አለ። ወቃለ ረቡኩም እድዑኒ አስተጅብ ለኩም። የአላህ መልእክተኛ አዱዓ ሁወል ኢባዳ ዱዓ ኢባዳ ነው ብለዋል። እና ወደ አላህ አዘ ወጀል ዱዓ ማድረግ። አምስተኛ አንኩል ሸይኢን ፋተከ ሁናከ አልጀና። ሁሉም ነገር አልፏችሁ ሊሆን ይችላል። እስከ ዛሬ ምድር ላይ ስንኖር ብዙ ነገር አልፎናም ብለን የምናስባቸው ነገራቶች አሉ አይደለ? ሁናከ አልጀና። የሙእሚን ዱንያ መፈተኛውና ማለፊያው ናት። ዱንያ መኖሪያው አይደለች፣ ዘላለም የምንኖሩባት አይደለችም። ለዛ ነው እኮ አላህ አዘ ወጀል ፈመን ዙሕዚሀ ዐኒ ናሪ ወኡድኺለ አልጀና ፈቀድ ፋዝ የሚለው። ፈመን ዙሕዚሀ ዐኒ ናር ከሳት የወጣ ከሳት የተጠበቀ ሰው እኮ ፈመን ዙሕዚሀ ዐኒ ናር ወኡድኺለ አልጀና ጀነትን የገባ ሰው ፈቀድ ፋዝ። ይሄ ሰውዬ በቃ ፍላጎቱን አገኘት። ይሄ ሰውዬ ያለምንም ማጣት ታገኛለህ ነው፣ እድለኛ ነህ ነው ይሄ ሰውዬ ማለት ነው። ገብታችኋል? ስለዚህ ሁናከል ጀና ምንም ነገር ሊያልፋችሁ ይችላል። ሁናከል ጀና አለ። ለዛ ነው ያላህ መልእክተኛ ፊሃ ማላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር በማለት ያላህ መልእክተኛ ዐለይሂ ሰላቱ ወሰላም የሚናገሩት በልብ ውል ብሎ የማያውቀውን ነገር ሁሉ አላህ ሱብሓነሁ ወተዓላ ትንሣኤ ቀን ለምእመናን ባሮቹ አዘጋጅቷልና አትዘኑ።
እሺ አትዘኑ። አላህ ሱብሓነሁ ወተዓላ ፈረጃችንን ቅርብ ያደርግልን። በመልካም የምናዝ ከመጥፎ ነገር የምንከለ